ሰላም ሰላም ቤተሰብ የአመሊሳ ፋሚሊ የዩቲዩብ ቻናል ቤተሰቦች እንደምን አላችሁልኝ? እኔ ፈጣሪ የተመሰገነ ይሁን በጣም ደህና ነኝ። እንግዲህ ዛሬ ይዤላችሁ የመጣሁት አብዛኞቻችሁ የተቸገራችሁበት ይሆናል ብዬ ስለማስብ በክሮም በኩል ገብታችሁ ወይም በጉግል በኩል ገብታችሁ የዩቲዩብ ቻናላችሁን እንዴት ማኔጅ ማድረግ እንዳለባችሁ፣ እንዴት አንዳንድ ሴቲንጎችን ማስተካከል እንዳለባችሁ፣ ቱ ስቴፕ ቬሪፊኬሽን ምናምን ከዚህ በፊትም ሰርቼላችሁ ነበር፣ ግን ስልካችን ላይ አልመጣልና ለምናምን የምትሉ ቤተሰቦች ስላላችሁ ዛሬ የምሰራላችሁ ቪዲዮ የዩቲዩብ ቻናላችንን ካንትሪ እንዴት እንቀይራለን፣ አገሩን ማለት ነው። ሞኔታይዜሽን አልተፈቀደልንም። ሞኔታይዝ ለመደረግ ካንትሪ ሪጅን መቀየር አለብንና እሱ አልገባንም እያላችሁ የምትጠይቁ ቤተሰቦች አላችሁና አሁን ይዤላችሁ የመጣሁት ያንን በተመለከተ ነው። ስለዚህ ጉግል ላይ እንዴት ገብተን ዩቲዩባችንን ማኔጅ እንደምናደርግ፣ አንዳንድ ሰዓታችንን እንዴት እንደምናይ ምናምን በጣም ነው የማሳያችሁ ማለት ነው። ስለዚህ እንድትከታተሉ በአክብሮት ጋብዛለሁኝ። አሁን በቀጥታ የምንገባው ክሮም የሚለውን አፕሊኬሽን በመክፈት ነው ማለት ነው። እንደምታዩት እንግዲህ ክሮም የሚባለውን አፕሊኬሽን በምንከፍትበት ሰዓት ከላይ ሰርች ማድረጊያው ይመጣልናል። እንደዚህ እንደምታዩት ይቺ የሰርች ማድረጊያዋ ቦታ ነች። እዚህ ጋር ቀጥታ እንገባና ዩቲዩብ ብለን እንጽፋለን ማለት ነው። ዩቲዩብ.com ብለን እንጽፋለን ማለት ነው። ከዛ ጎ ነው የምንለው ቀጥታ ከታች እንደዚህ ብለን ስንገባ ያው የኔትወርክ ፍጥነት ሊሆን ስለሚችል እንግዲህ በትዕግስት እንድትከታተሉ ነው የምጋብዛችሁ። እዚህ ጋር ስንገባ በቀጥታ እዚህ እንገባና ከላይ እንደምታዩት ሶስት ዶቶች አሉ እነዚህ ማለት ነው። ይቺ ዶት አለች ከላይ ቶፕ ላይ። ከዛ እሱን ዶት ክሊክ እናደርጋለን አንዴ። ይህን ክሊክ እናደርግና ከታች እንደምታዩት ታች ላይ ምን የሚል ይመጣል። እንዲህ ስክሮል ስታደርጉት ወደ ታች ወደ ላይ ስክሮል ስታደርጉት እዚህ ጋር ምን የሚላለ ዴስክቶፕ ሳይት የሚላለ ልክ እንደ ኮምፒውተር መጠቀም እንዲያስችላችሁ በስልካችሁ እንደ ኮምፒውተር ስክሪናችሁ ኮምፒውተር በሚመስል መልኩ መጠቀም ትችላላችሁ። ይህንን ዴስክቶፕ ሳይትን ቲክ ማድረግ አለባችሁ ማለት ነው። እኔ አሁን በስልኬ ነው እየሰራ ያለሁት። ይህን ካደረግን በኋላ ወደኋላ እንመለስና እዛው ላይ ምን እናደርጋለን? እዚህ ጋር እንደምታዩት በጣም ይቅርታ፣ እዚህ ጋር ዙም አድርጌ ላሳያችሁ። ቆይ ይቅርታ፣ ዙም እናደርግና እዚች ጋር የመጨረሻዋ ቦታ ላይ ከላይ ቶፕ ላይ በቀኝ በኩል ከሶስት ሰረዟ በታች ማለት ነው የአካውንታችን ወይም ደግሞ የቻናላችንን እንትን እናገኘዋለን። እዚህ ጋር እሱ ጋር ክሊክ እናደርጋለን አንዴ ማለት ነው። አንዴ ክሊክ ስናደርግ ከላይ ጥግ ላይ ክሊክ ስናደርግ ብዙ አማራጮች ይመጣሉ። ስዊች አካውንት የሚለውን ነው የምንነካው ቀጥታ። ስዊች አካውንት አያችሁት እዚህ ውስጥ። በዚህኛው ላድርግላችሁ። ስዊች አካውንት የሚለውን ክሊክ እናደርጋለን እዚች ጋር ማለት ነው። ይችን ስዊች አካውንት የሚለውን ስትነኩ እናንተ ዩቲዩብ ቻናል የምትጠቀሙባቸውን ቻናሎች እዚህ ጋር ሊስት አድርጎ ያሳያችኋል ማለት ነው። ለምሳሌ እኔ አመሊሳ ቲዩብ አለኝ፣ አመሊሳ ፋሚሊ አለ፣ ሳም ኤጀንት አለ። እነዚህ ዩቲዩብ ቻናሌ ናቸው። ግን አሁን ማሳያችሁ በአመሊሳ ፋሚሊ ገብቼ ነው ማለት ነው። አመሊሳ ፋሚሊ በሚለው ገብቼ ስለሆነ ከታች አመሊሳ ፋሚሊን ክሊክ አደርጋለሁኝ። እዚህ ጋር ነው በቃ አካውንታችሁን የምትመርጡት። ስለዚህ ይህንን ከመረጣችሁ በኋላ ድጋሚ ምን ላይ ትገባላችሁ? አሁንም እዛው ፕሮፋይላችሁን ትነካላችሁ። የቱ ጋር? እዚች ጋር ማለት ነው። ከላይ ቶፕ ላይ ፕሮፋይላችሁን ክሊክ ታደርጋላችሁ። እንደዚህ ስትነኩት አሁንም እንደ ቅድሙ ይመጣላችኋል። ይሄን ዙም ማድረግ ስለምንችል እንደዚህ ዙም እያደረጋችሁ ማየት ትችላላችሁ። ከላይ ፕሮፋይላችን አያችኋት? ፕሮፋይላችን ላይ አይታችኋል? ይሄ ማለት ነው። ይሄን ነው ንኮ ያልኳችሁ ቅድምም። ጥግ ላይ ከሶስት ሰረዟ በታች፣ ሶስት ሰረዟ ማለት ይቺ ነች። ከሶስት ሰረዟ ወደ ታች ያለውን ፕሮፋይላችሁን ነው የምትጫኑት። ከዛ በኋላ ስትነኩ እንደዚህ አይነት ነገር ይመጣላችኋል። ከዛ ስዊች አካውንት የሚለውን አስተካክለናል። እዚህ ጋር እንደ ቅድም እንደምታስታውሱት ስዊች አካውንት የምትለውን አስተካክለናል። አሁን ቀጥታ የምንገባው ዩቲዩብ ስቱዲዮ የሚለው ጋር ነው። ዩቲዩብ ስቱዲዮ ማለት አያችኋት? ዩቲዩብ ስቱዲዮ ማለት ይቺ ናት። ይቺን ክሊክ እናደርጋለን። ስለዚህ ክሊክ እናደርግና እንገባለን ማለት ነው። ክሊክ አድርገን ስንገባ እዚህ ጋር የቻናላችን ይሄ እንግዲህ ቻናል ዳሽቦርድ ይባላል። ይሄ ቦታው እንደምታዩት ይሄኛው እዚህ ጋር እንደምታዩት የቻናላችን ዳሽቦርድ ነው። ይሄ ላይም አንብቡት ምን እንደሚል እዚህ ጋር ቻናል ዳሽቦርድ ይላል። ዳሽቦርዳችን ነው በቃ ይሄ በቀላሉ። አሁን ቀጥታ ከዚህ በኋላ የምንገባው ዩቲዩብ ስቱዲዮ ከገባን በኋላ
የመጨረሻ አሁን እዚች ጋር ሴቲንግ የምትል ምልክት አለች ከስር በግራ በኩል በእናንተ በግራ በኩል ከስልካችሁ በቀኝ ሳይዝ ከታች ማለት ነው። በቃ እንደምታዩት የሴቲንግ ምልክት አለች። እሷን አንዴ ክሊክ እናደርጋለን። እንደዚህ ይመጣልና ማለት ነው። ይህንን ዙም ላርግላችሁ እንዲታያችሁ ዙም ላርግላችሁ እና ከዛ በኋላ ቻናል ጀነራል የሚላለ የመጀመሪያው ጀነራል የሚለው ጋር እዚህ ጋር እንደምታዩት ይቅርታ ባክ ልበልና ጀነራል የሚላለ ቻናል የሚላለ አፕሎድ ሚል ቻናል የሚላለ እነዚህ አሉ። አሁን የመጀመሪያ ስራችን ጀነራል የሚለው ጋር ነው። ጀነራል የሚለውን ስትነኩት ቀጥታ ይሄን ነው የሚያመጣላችሁ። ዩኤስ ዶላር ይላል። እዚህ ጋር ገብታችሁ እናንተ ከረንሲውን በምን የክፍያችሁ በምን ይሆንላችሁ ነው የሚለውና ምረጡለት። እናንተ ዩናይትድ ስቴትስ ዶላር ሊሆን ይችላል፣ የሳውዲ አረቢያ፣ የዱባይ ኤምሬትስ፣ የዩናይትድ አረብ ኤምሬትስ ድርሃም ነው እሱ ሊሆን ይችላል፣ የሳውዲ ሪያል ሊሆን ይችላል። እናንተ በሚመቻችሁ መልኩ ነው። አሁን ዩናይትድ ስቴትስ ኦፍ አሜሪካ ብዬ ነው የመረጥኩለት። ታች ስክሮል አረግና ቀጥታ መረጥኩለት። ዩናይትድ ስቴትስ ዶላር ነው የሚለው። ከዛ ቀጥሎ ማስተካከል ያለብኝ ወሳኝ ጉዳይ ደግሞ ቻናል የሚለው ጋር ገባለሁኝ፣ ሁለተኛው ላይ ማለት ነው። ቻናል የሚለውን እነካለሁኝ። ቻናል የሚለው ጋር ስገባ እዚህ ጋር እንደምታዩት ቻናል የሚለው ጋር ስገባ እዚህ ጋር አገር ካንትሪ ኦፍ ሬዚደንስ ይላል። ካንትሪ ኦፍ ሬዚደንስ ይላል። እሱን ክሊክ አደርግለታለሁኝ። ክሊክ አድርግና እዚህ ጋር የምንኖርበትን ሀገር ከኢትዮጵያ ውጭ የሆነን ሀገር መምረጥ አለብን ግዴታ። ኬንያ ይቻላል። ስለዚህ እዚህ ጋር እኔ ዩናይትድ ስቴትስ ብያለሁኝ። በቃ መረጥኩለት። ይህን ከመረጥኩኝ በኋላ ከታች እንደምታዩት ምን አለ? ሴቭ የሚላለ ሴቭ የሚላለ እዚህ ጋር መርጫ ይጨርሻለሁኝ አይደለ? ሴቭ የሚለውን እነካለው። ምናልባት ማስተካከል ያለብን ነገር ካለ ሌሎችን ቼክ ማድረግ አለብን። እዚህ ጋር እንደምታያቸው አድቫንስድ ሴቲንግ፣ ፌቸር ኢሊጂቢሊቲ የሚሉትን እየገባችሁ እዚህ ጋር ብዙ ነገሮችን ማስተካከል አለባችሁ ማለት ነው። ስለዚህ እነዚህ ሶስቱም ኢኔብል መሆናቸውን ወይም ኢኔብል መሆናቸውን አክቲቭ መሆናቸውን ሶስቱም ከሞኔታይዜሽን በፊት እነዚህን ማስተካከል አለባችሁ ማለት ነው። ከዛ በተረፈ አሁን ቤዚክ ኢንፎ ውስጥ ነው የገባችሁት። ቻናል የሚለውን ነካችሁ። ቤዚክ ኢንፎ መጀመሪያ ሴቲንግ፣ ከዛ በኋላ ቻናል፣ ከዛ በኋላ ቤዚክ ኢንፎ የሚለውን፣ ከዛ ካንትሪ ኦፍ ሬዚደንስ የሚለውን ምን አደረግን? ዩናይትድ ስቴትስ ኦፍ አድርገናል። ከታች ሴቭ የሚለውን ነክተን እንወጣለን። በቃ አለቀ። ሴቭ ማድረግ በቃ ይሄ ነው። ይህንን ማስተካከል እንዳይከብዳችሁ ፕሊስ። ቀላል ነው፣ በጣም ቀላል ነው። እየገባችሁ አስተካክሉ። አገሩን ያልቀየራችሁ ሰዎች ካንትሪ ኦፍ ሬዚደንስ ካልቀየራችሁ ኖ ኤሊጂቢሊቲ ነው የምትባሉት። ስለዚህ ሌላው ደግሞ ሰዓታችንን የት ገብተን ነው የምናየው ለምትሉት እዚሁ ክሮም ላይ ጎግል ላይ እያለን ቀጥታ የዶላር ምልክቷን እንነካለን። እዚህ ጋር እንደምታዩት የዶላር ምልክቷን ከነካም በኋላ እንደዚህ ይመጣልናል። አሁን እኔ ለምሳሌ እዚህ ጋር እንደምታዩት 6546 ምንድን ነው የሚለው ሉክ በደንብ እዩት። ምን ይላል እዚህ ጋር? ምን ይላል? 6546 ሰብስክራይበርስ ይላል። ቀጥሎ 3 ቪዲዮ በ90 ቀን ውስጥ አፕሎድ ማድረግ። እዚህ ጋር ሰዓቴ 300 ሰዓት ሰርቻለሁኝ። ሌላው አልተመዘገበልኝም ገና ነው ስላልተመዘገበ። ቪው ስንት አለኝ? 195,000 ቪው ገና ስላልተመዘገበ። ግን 700,000 ቪው ደርሻለሁኝ ግን አልመዘገበውም። ገና ነው። ጎግል ቀስ እያለ ስለሆነ የሚመዘግበው ማለት ነው። እዚህ ጋር ነው ሰዓታችሁን ገብታችሁ ስንት ሰዓት ሰርቻለሁ የሚለውን አክቲቭ ሰዓት ይሄ ነው። በቃ አሁን እኔ 300 ሰዓት እስከዚች ቀን ድረስ እስከ ፌብሩዋሪ ዲሴምበር 18 ድረስ 300 ሰዓት ነው ይሰራልኝ ማለት ነው። ገና ነኝ፣ ብዙ ይቀራል። ገብታችሁ እንግዲህ እንድታበረታቱን ቻናሌ ላይ ያስቀመጥኩት ፕሌሊስት አለ። እዛ ፕሌሊስት ውስጥ ላይቬን ገብታችሁ እንድትመለከቱልኝ እንድታጫውቱልኝ በአክብሮት ጠይቃለሁ ማለት ነው። ስለዚህ በቀጥታ ወደኋላ ተመልሰን በቃ መውጣት እንችላለን ማለት ነው። ከላይ ዳሽቦርድ የምትለዋን ነገር ነክተን እዚህ ጋር እንደምታዩት ዳሽቦርድ የምትለዋን ነክተን እንወጣለን ማለት ነው። ከዛ ቪዋችንንስ እንዴት እንይ ለምትሉት አሁንም እዚሁ ላይ ቪዋችንን ማየት እንችላለን። የቱን በመንካት? ይችንን በመንካት አናላይቲክስ ትባላለች። ከዳሽቦርድ ቀጥላ ወደ ታች አለች። እሷ ሌላ ነገር ናት። ይቺን ሳይሆን ይሄንን ሳይሆን ይሄ ኮንተንት ይባላል። እንደምታዩት ኮንተንት ይሄው እዚህ ጋር ያለው ይሄ የመጀመሪያው ዳሽቦርድ ነው ብያችኋለሁኝ። ቀጥሎ ያለው ኮንተንት ነው። ቀጥሎ ያለው ምንድነው? አናላይቲክስ ነው። አናላይቲክሱን ስትነኩት እዚህ ጋር ቪዋችሁን ያሳያችኋል። ቪውን ደግሞ የምታረጋግጡት እዚህ ጋር መታችሁ የላስት 28 ዴይስ የሚለው ነው። ስለዚህ እዚህ ጋር ላይፍ ታይም ትሉታላችሁ። ላይፍ ታይም ስትሉት ይሄው 700,000 ቪው ይላል። የኔ እንደምታዩት እዚህ ጋር 700,000 ቪው አለኝ ማለት ነው።
ዋች አወሩ በሾርቱን ጨምሮ 1800 ሰዓት ሰርቻለሁኝ። ግን የተያዘልኝ 300 ሰዓት ነው። 300 ብቻ ነው አክቲቭ። ሌላ 6500 በላይ ሰብስክራይበር አለህ ይለኛል። እዚህ ጋር ገብታችሁ እያንዳንዱን ቻናላችሁን ማኔጅ ማድረግ የምትችሉት እዚህ ጋር ነው ማለት ነው። ስለዚህ ጥያቄ ያላችሁ ሰዎች ኮሜንት ላይ ያስቀምጡልኝ። ግልጽ ያልሆነ ነገር እንደዚህ ከበደኝ ማስተካከል እፈልጋለሁ ፕሊዝ ሄልፕ ሚ ሳሚ እያላችሁ ኮሜንት ላይ ብታስቀምጡልኝ እኔ ቪዲዮ ሰራላችኋለሁ ማለት ነው። እየተማማርን አብረን እንቀጥላለን። ስላዳመጣችሁኝ ስለተከታተላችሁኝ በጣም ነው የማመሰግነው። ሰላማችሁ ይብዛልኝ። ቴንክ ዩ ቬሪ ማች ጋይስ